ሰላም ውድ የዩቲዩብ ቤተሰቦች እንደምን አላችሁ? ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ በዚህ ቪዲዮ ላይ እንግዲህ የምንመለከተው ስለ ብርቱካን ነው። እንግዲህ ብርቱካን እንደ ቫይታሚን ሲ፣ ፖታሺየም፣ ካልሺየም፣ ቫይታሚን ኤ ያሉ ንጥረ ነገሮችን እንዲሁም ፍላቮኖይድ እና ካሮቲኖይድ ያሉ በጣም ጠቃሚ ውህዶችን ይዟል። እንግዲህ በቀን አንድ ብርቱካን መመገብ በቀን ውስጥ ማግኘት ካለባችሁ የቫይታሚን ሲ መጠን በላይ የሚሸፍን ይሆናል ማለት ነው። እንግዲህ ብርቱካን በጣፋጭና መንፈስን በሚያድስ ጣዕሙ ብቻ አይወደድም። በውስጡ ለሰውነታችን እጅግ አስፈላጊ የሆኑ ንጥረ ነገሮችን ይዟል። እንግዲህ ዛሬም በዚህ ቪዲዮ ላይ እንግዲህ ብርቱካንን መመገብ እንግዲህ የሚሰጣቸው የጤና ጠቀሜታዎች ምንድን ናቸው የሚለውን እንግዲህ በስፋት የምናየው ይሆናል። ሰውነታችሁ ውስጥ ላይ ምን አይነት ለውጥን የምታዩ ይሆናል የሚለው ከዚህ ጋር ተያይዞ በስፋት እናያለን ማለት ነው። እንግዲህ ከዛ በፊት ሁላችሁም ይህንን ቪዲዮ ላይክ በማድረግ ጀምሩ። እንዲሁም ለዚህ አስተማሪ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቡ ነው። አሁን እንግዲህ በቀጥታ ወደ ጉዳይ ሳልፍ ብርቱካንን በዕለት ተዕለት አመጋገባችን ውስጥ ማካተት እንግዲህ ለጤናችን ትልቅ አስተዋጽኦ ያደርጋል። እንግዲህ ለዛሬም እንግዲህ ብርቱካን ከሚሰጣቸው አስገራሚ ጠቀሜታዎች መካከል 10ሩን ወደ እናንተ የማደርስ ይሆናል ማለት ነው። እንግዲህ ብርቱካንን እንድንመገብ ከሚያደርጉ 10 የጤና ምክንያቶች መካከል አንደኛውና የመጀመሪያው እንግዲህ በሽታ የመከላከል አቅምን መገንባቱ ነው። እንግዲህ ብርቱካን በመግቢያ ላይ እንደነገርኳችሁ በቫይታሚን ሲ የበለጸገ በመሆኑ የሰውነታችንን በሽታ የመከላከል አቅም ያጠነክራል። ይህም እንግዲህ እንደ ጉንፋን ካሉ ኢንፌክሽኖች ሰውነታችን ራሱን እንዲጠብቅ ያደርጋል ማለት ነው። ስለዚህ የመጀመሪያውና አንደኛው የብርቱካን ጠቀሜታ እንግዲህ በሽታን የመከላከል አቅማችሁ እንግዲህ ይጨምራል ማለት ነው። ስለዚህም ከበሽታ እንድትጠቁ የማድረግ አቅም አለው ማለት ነው። ሌላው እንግዲህ ሁለተኛው ብዙ ጊዜ እንግዲህ ስር የሰደዱ በሽታዎችን እንዳትጋለጡ ያደርጋሉ። ስር የሰደዱ ማለት ገዳይ የሆኑ አስከፊ በሽታዎች አሉ። ከነዚህ ውስጥም እንድትከላከሉ ያደርጋል ማለት ነው። እንግዲህ በውስጡ የያዛቸው ብርቱካን እንግዲህ በውስጡ የያዛቸው አንቲ ኦክሲደንቶች በሰውነት ውስጥ የሚከሰት ኦክሲዳቲቭ ስትረስን በመቀነስ ሴሎች እንዳይጎዱ ይከላከላል። እንዲሁም ለተለያዩ ስር የሰደዱ በሽታዎች የመጋለጥ እድላችሁን የሚቀንስ ይሆናል ማለት ነው። ስለዚህ አንደኛውና ሁለተኛው ትንሽ ተመሳሳይ ነው። እንግዲህ በሽታን ከመከላከል አንጻር ብርቱካን በጣም ትልቅ ሚናን የሚጫወት ይሆናል ማለት ነው። ቀጣዩና እንግዲህ ሶስተኛው ለሆድ ድርቀት ፍቱን መሆኑ ነው። እንግዲህ ብርቱካን በፋይበር የበለጸገ ስለሆነ የምግብ መፈጨት ስርዓትን ያቀላጥፋል። እንዲሁም የሆድ ድርቀትን ለመከላከል ትልቅ አስተዋጽኦ አለው ማለት ነው። ሌላኛውና አራተኛው እንግዲህ የልብ ጤናን ይጠብቃል። እንግዲህ ብርቱካን መጥፎ የሚባለውን የኮሌስትሮል መጠን በመቀነስ እና የደም ግፊትን በማስተካከል ለልብ ጤንነት ወሳኝ ሚናን የሚጫወት ይሆናል ማለት ነው። በተለይ እንግዲህ የተለያዩ የልብ ኬሶች ለሚያስፈራችሁ ሰዎች ብርቱካን ተመራጭ ነው ማለት ነው። ወደ ቀጣዩና ወደ አምስተኛው ስናልፍ እንግዲህ አምስተኛው ብርቱካን እንግዲህ ጤናማ ኃይልና ጉልበትን ይሰጣል። እንግዲህ በብርቱካን ውስጥ የሚገኘው ተፈጥሯዊ ስኳር በደም ውስጥ ያለውን የስኳር መጠን በድንገት ሳይዛባ ለሰውነታችን ዘላቂ ኃይልና ጉልበትን ይሰጣል ማለት ነው። ስለዚህ በተለይም እንግዲህ ጠዋት ውላችሁን ከመጀመራችሁ በፊት እንግዲህ ብርቱካንን መጠቀም መብላት እንግዲህ ኃይል እንድታገኙ ያደርጋል ማለት ነው። ቀጣዩና ስድስተኛው እንግዲህ ለጡንቻና ለነርቭ ጤንነት ነው። እንግዲህ ብርቱካን በውስጡ የያዘው ፖታሲየም የሰውነት ፈሳሽ ሚዛንን ለመጠበቅ እንዲሁም ጡንቻዎችንና ነርቮችን በአግባቡ እንዲሰሩ ያደርጋል ማለት ነው። ስለዚህ ለነርቭና ለጡንቻም አካባቢ ሁኔታ ስራን በአግባቡ እንዲሰሩ ይረዳል ማለት ነው። ይህም የሚሆነው ደግሞ በፖታሲየም ምክንያት ነው ማለት ነው። ብርቱካን እንግዲህ በመግቢያ ላይ እንደነገርኳችሁ የፖታሲየም ምንጭ ነው ማለት ነው። ይህም እንግዲህ ለጡንቻና ለነርቭ ጤንነት ጥቅም ላይ እንዲውል ያደርገዋል ማለት ነው። ወደ ቀጣዩና ወደ ሰባተኛው ስናልፍ እንግዲህ ሰባተኛው ለቆዳ ውበትና ጥራት ነው። እንግዲህ ብርቱካን የቆዳ መሸብሸብን ወይም ደግሞ እርጅናን ለመከላከል የሚረዳውን ኮላጂን የተባለ ንጥረ ነገር በሰውነታችን እንዲመረጥ በማድረግ ቆዳችን ጤናማና ወጣትነትን የተላበሰ እንዲሆን ያደርጋል ማለት ነው። እንግዲህ በተለይም እድሜያችሁ 30 አካባቢ ያለ ሰዎች ትንሽ የቆዳ መሸብሸብ የሚያጋጥማችሁ ከሆነ ብርቱካን እንግዲህ ሌላኛው ጠቀሜታው ድርብ እንድታገኙ የሚያደርጓችሁ አንዱ የቆዳ ውበትና ጥራት ነው ማለት ነው።
ወደ ቀጣዩና ወደ ስምንተኛው ስናልፍ እንግዲህ ስምንተኛው የሰውነት መቆጣትን ወይም ደግሞ በእንግሊዝኛው ኢንፍላሜሽን የሚባለውን የሚቀንስ ይሆናል ማለት ነው። እንግዲህ ብርቱካንን መመገብ በሰውነታችን ውስጥ የሚፈጠሩ የህብረ ህዋሳት መቆጣትን ወይም ደግሞ ኢንፍላሜሽንን በመቀነስ እንደ መገጣጠሚያ ያሉ ህመም ያሉ ችግሮችን ለማስታገስ ይረዳል ማለት ነው። እንግዲህ ይህም ከሰውነት መገጣጠሚያ ማለት ጉልበት አካባቢ ካሉ ችግሮች ጋር ይያያዛል ማለት ነው። ስለዚህም የሰውነት መቆጣትን ይቀንሳል ማለት ነው ብርቱካን። ሌላው እንግዲህ ዘጠነኛው ለአይን ጤና ተመራጭ ነው። እንግዲህ ብርቱካን በውስጡ ባለው ቫይታሚን ሲ እና በካሮቲኖች ምክንያት የአይንን ብርሃን የመቀበል አቅም በመጠበቅ ላይ ለአይን ጤንነት ይጠቅማል ማለት ነው። እንግዲህ እነዚህ ሌላኛው ነው ማለት ነው። የመጨረሻውና አስረኛው እንግዲህ የብርቱካን ጠቀሜታ እንግዲህ የሰውነት ፈሳሽን ይጠብቃል። እንግዲህ ከ85% በላይ ውሃ በመሆኑ ሰውነታችን የሚያስፈልገውን ወይም ደግሞ በቂ ፈሳሽ እንዲያገኝና ከድርቀት እንዲጠበቅ ይረዳል ማለት ነው። እንግዲህ ዋና ብርቱካን ብዙ ጠቀሜታዎች ቢኖሩትም ዋና እንግዲህ እነዚህ ናቸው ማለት ነው። ማለትም በሽታ የመከላከል አቅምን መገንባቱ፣ ስር ለሰደደ በሽታዎች እንዳትጋለጡ ማድረጉ፣ ለሆድ ድርቀት የልብ ጤናን ይጠብቃል፣ ጤናማ ኃይልና ጉልበትን ይሰጣል፣ ለጡንቻና ለነርቭ ጤንነትም ጥቅም አለው። እንደነገርኳችሁም ለቆዳ ውበትና ጥራት፣ የሰውነት መቆጣትን ወይም ደግሞ ኢንፍላሜሽንን መቀነሱ፣ ለአይን ጤና ተመራጭ መሆኑና የሰውነት ፈሳሽን መጠበቁ ብርቱካንን መመገብ ያለባችሁ ምክንያቶች ይሆናል ማለት ነው። እንግዲህ በቀን ቢያንስ አንድ ብርቱካን በመመገብ ጤናችሁን መጠበቅ ይኖርባችኋል ማለት ነው። እንግዲህ ብዙ ማብላሪያ አያስፈልግም። በቀን አንድ ወይም ደግሞ ግማሽ ከተበላም በቂ ነው ማለት ነው። ከፋፍላችሁም ቢሆን ያን ያህል በቂ ነው ማለት ነው። እንግዲህ የተሻለ ለውጥ ለማምጣትም እንግዲህ በየቀኑ በአመጋገባችሁ ውስጥ ማካተት አስፈላጊ ነው ማለት ነው። እንግዲህ ውድ ቤተሰቦች ትንሽ አጠር ያለች ግን ምርጥ ጠቃሚ መረጃ ነበረች ከላይ የነገርኳችሁ። ይሄም እንግዲህ ለዛሬ ይሄ ነበረ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንመለስ ይሆናል። እንግዲህ ሀሳብ አስተያየት ከዚህ ጋር ተያይዞ ሀሳብ አስተያየት እንዲሁም ጥያቄ ካላችሁ በታች በኮሜንት ማስፈሪያው ላይ ማስቀመጥ የምትችሉ ይሆናል ማለት ነው። እስከ ቪዲዮ ፍጻሜ አብራችሁን ስለነበራችሁ እጅግ በጣም አመሰግናለሁ። ፈጣሪ ያክብርልኝ። በቀጣይ እንግዲህ በሌሎች ቪዲዮዎች የምንገናኝ ይሆናል። እስከዛው በያላችሁበት ፈጣሪ ሰላሙን ያብዛላችሁ። ደህና ሁኑ። ቻው